ሰላም እንዴት ናችሁ? እንኳን ወደ ሚኪ ሜዲቴሽን የዩቲዩብ ቻናል በሰላም መጣችሁ። የዛሬ ቪዲዮዎችን የሚሆነው የብሪዚንግ ሜዲቴሽን የምንሰራ ይሆናል። ብዙ ጊዜ ሜዲቴሽን ሲባል ብዙ ሰዎች ጭንቀት ላለበት ሰው የሚመከር ወይም የሚደረግ አንድ ስኪል ወይም ሜዲኬሽን ተብሎ ነው የሚታሰበው። ነገር ግን ሜዲቴሽን ጭንቀት ላለበት ሰው ብቻ ሳይሆን ለማንኛውም ሰው ስራ ላይ ላለ፣ ትምህርት ላይ ላለ፣ የትኛውም ዘርፍ ላይ ለሚገኝ ሰው ልክ እንደ ስፖርት እንደ መስራት ቦዲያችን ላይ ማይንዳችን ላይ እና መንፈሳችን ላይ ትልቅ ተጽዕኖ የሚያመጣ አንድ ስኪል ነው። ወፍራም ሰው ብቻ አይደለም ስፖርት የሚሰራው፣ ልክ እንደዛ ወይም ጻድቅ ሰው ብቻ አይደለም ጸሎት የሚጸልየው፣ ወይም ኃጢአተኛ ሰው ብቻ አይደለም ጸሎት የሚጸልየው። ማንኛውም ሰው ስፖርት መስራት ስላለበት ስለሚጠቅመው የሚያደርገው አንድ ክህሎት ማለት ነው። የዛሬ ቪዲዮችን የሚሆነው የብሪዚንግ ሜዲቴሽን ነው። የአተነፋፈስ ተመስጦ ወይም አተነፋፈሳችን ላይ ትኩረት አድርገን አየር ወደንብ እናስገባለን፣ አየር እናስወጣለን። ያ ማይንዳችን ላይ ያለውን ኢፌክት እናያለን፣ ስፒሪታችን ላይ ያለውን ኢፌክት እናያለን፣ እንዲሁም ሰውነታችን ላይ ያለውን ተጽዕኖ እናያለን። አየር ዝም ብለን የምናስገባው ዝም ብለን የምናስወጣው፣ ያንን ግን በማስተዋል ረጋ ብለን ፎከስ ትኩረታችንን ሰብስበን አየር በአፍንጫችን አስገብተን በአፋችን እያስወጣን ምን አይነት ለውጥ እንደምናመጣ በደንብ እናየዋለን። ይህን ሜዲቴሽን ደጋግመን ከሰራን፣ ምናልባት በጣም ደጋግመን ከሰራን ሰውነታችን ላይ በጣም የሚገርም ለውጥ እናያለን። አይምሮአችን ሪላክስ የማድረግ ባህሪ ይፈጠርበታል። ምክንያቱም ሞር ኦክሲጅን እያስገባን ስለሆነ አይምሮአችን በጣም ሪላክስ የማድረግ ባህሪ ይኖረዋል። ሰውነታችን በጣም ቀለል ማለት አየር ላይ ፊል የምናደርግ እስከሚመስለን ድረስ የሰውነታችን ክብደትን የምናላቀቅ ይሆናል ማለት ነው። እና የተለያየ ጥቅሞች አሉት። እንደ ዛሬ እንደ መጀመሪያ ቪዲዮአችን ግን የአተነፋፈሶችን አይነቶችን እየሰራን እናያለን ማለት ነው። ስለዚህ የሜዲቴሽን ጥቅሙ በጣም ጥልቅ ነው። ደጋግመን ካደረገን ህይወታችን ላይ በጣም ትልቅ ለውጥ እናመጣለን። ከሰው ጋር ያለን ኮሚኒኬሽን፣ ከራሳችን ጋር ያለን ኮሚኒኬሽን፣ ከፈጣሪ ከአምላካችን ጋር ያለን ግንኙነታችን ላይ በጣም በጥልቀት የምናደርግ ከሆነ ከፍተኛ ለውጥ እናመጣለን። እንዲሁም ጸሎታችንን በደንብ ትኩረት ሰጥተን አቴንሽናችንን ሰብስበን እንድንጸልይ ያግዘናል። ስራችን ላይ ትኩረታችንን ሰብስበን እንድንሰራ ያግዘናል። ትምህርታችን ላይ ትኩረታችንን ሰብስበን እንድናነብ ያግዘናል። ሜዲቴት የሚያደርግ ሰው በጣም አመዝጋኝ ሰው ነው። ሜዲቴት የሚያደርግ ሰው ትኩረቱ የማይሰረቅበት፣ ሌባውን የሚይዝ የተለያዩ ዲስትራክሽኖችን የሚይዝ ሰው እንዲያደርገው ያግዘዋል። ስለዚህ አቴንሽናችን ፎከሳችን የዛሬው ሜዲቴሽን የሚሆነው እስትንፋሳችን ላይ ይሆናል። አይኖቻችንን ጨፍነን እንቀመጣለን። በጣም ረጋ ያለ ቦታ፣ ጥሩ ስሜት የሚሰማን ቦታ ላይ ለብቻችን ሆነን አይኖቻችንን ጨፍነን እንቀመጣለን። ኖርማል አተነፋፈሳችንን እንተነፍሳለን። ወክ ስናደርግ እንደምንተነፍሰው፣ ከጓደኞቻችን ጋር ስፖርት ስንሰራ፣ ስራ ቦታ እንደምናወራው ኖርማሊ አተነፋፈሳችንን ትኩረቱን ፊል እናደርገዋለን ማለት ነው። በአፍንጫችን አየር ሲገባና ሲወጣ በኖርማል ጊዜ ትኩረት ሰጥተን ያላስተዋለውን አየር ከልባችን እያስተዋልን ፈጣሪ ይህን አየር ስለሰጠን እያመሰገንን አየርን ቀስ ብለን እናስገባለን፣ ቀስ ብለን እናስወጣለን። የተለያዩ ድምጾች ሊኖሩ ይችላሉ። ትኩረታችን አየር አፍንጫችን ጋር ነው የምናደርገው። አፍንጫችን በሁለቱ መካከል ቀዳዳዎች መካከል ባለው ቆዳችን ላይ ትኩረታችን እሱ ጋር እናደርጋለን። የምናስገባው አየር ቅዝቃዜው ወደ አፍንጫችን ሲገባ ፊል እናደርጋለን።
አሁን አየር በደንብ በአፍንጫችን እናስገባለን። አፋችንን ዘግተን አየር አንድ ስል ቀስ ብለን በአፍንጫችን አየር እናስገባለን። 1 2 ስል አፍንጫችንን እንይዘዋለን የገባውን አየር። 3 አየሩን ቀስ ብለን እናወጣዋለን። ትኩረታችን፣ ሀሳባችን እስትንፋሳችን ላይ ይሁን። አይናችሁን እንደጨፈናችሁ አየር እናስገባለን። አየሩን እንይዘዋለን። የገባውን አየር ቀስ ብለን እናስወጣለን። በአፍንጫችን እናስገባለን፣ እንይዘዋለን። ከዛን በአፋችን ቀስ ብለን እናስወጣለን ማለት ነው። አየር እናስገባለን፣ አሁንም አየር እናስገባለን በአፍንጫችን። አሁንም በአፍንጫችን እናስገባለን፣ እንይዘዋለን። የገባውን አየር ቀስ ብለን እናስወጣዋለን። አእምሯችን ጋር ኦክሲጅን ሲሄድ ሰላም ሲሰማን የሚሰማንን ሰላም ለማዳመጥ እንሞክራለን። አየር እናስገባለን፣ እንይዘዋለን፣ እናስወጣለን። አንድ መጨረሻ በደንብ እናስገባለን በአፍንጫችን። ያዝነው አየር እናስወጣለን ቀስ ብለን። ትኩረታችን እስትንፋሳችን ላይ ይሁን። ሙሉ ሀሳባችን እስትንፋሳችን ላይ ይሁን። ፈጣሪ ይህን አየር ስለሰጠን እናመሰግናለን። ጤናሞች ስለሆነ እናመሰግናለን። ልባችን ስለሚመታ እናመሰግናለን። አሁን አየር ቀስ ብለን በአፍንጫችን እያስገባን በአፋችን ቶሎ ቶሎ እናስወጣለን። ልክ እንደዚህ ወዲያው አየር እናስገባለን በአፍንጫችን፣ ወዲያው በአፋችን እናስወጣለን። ሆዳችን አካባቢ ሲነፋና ሲወጠርና ሪላክስ ሲያደርግ ፊል እናደርጋለን። እንደጋግመዋለን በደንብ። ሁላችሁም በየራሳችሁ ፍጥነት እያስገባችሁ እያስወጣችሁ። አእምሯችን ጋር ኦክሲጅን በደንብ እየሄደ ነው። በአፋችን ወዲያው እያስወጣን ነው። ሰውነታችን በጣም ሪላክስ እያደረገ ነው። በጣም ኤክስትሪም ሪላክስ እያደረገ ነው። ትከሻችን አካባቢ፣ ጀርባችን አካባቢ፣ ግንባራችን አካባቢ ሰውነታችን ሪላክስ የማድረግ ስሜት ይሰማናል። አሁን ኖርማል አተነፋፈሳችንን እንተነፍሳለን። ኖርማሊ ከዚህ በፊት መንገድ ላይ ስንሄድ መኪና የነዳን እንደምንተነፍሰው አየሩን ፊል እናደርገዋለን። አፍንጫችን ሲገባና ሲወጣ
አእምሯችን የተለያየ ሀሳብ ሊያስብ ይችላል። እንቀበለዋለን የሚያስበውን ሀሳብ። ነገር ግን እስትንፋሳችን ላይ ትኩረታችን እስትንፋሳችን ላይ ይሁን። ስለ ስራ ሊያስብ ይችላል፣ ስለ ትምህርት ሊያስብ ይችላል፣ ስለ ቤተሰብ ሊያስብ ይችላል። አሁን አላማችን አፍንጫችን ውስጥ የሚገባውን አየር ፊል ማድረግ፣ ማመስገን፣ ትኩረታችን አእምሯችን፣ ሰውነታችን እስትንፋሳችን ላይ ሙሉ ልባችንን ለእስትንፋሳችን እንሰጣለን። በሁለቱ ቀዳዳዎች የሚገባውን አየር ለማዳመጥ እንሞክራለን። ፈጣሪ አምላካችን ይህን የመሰለ ድንቅ እስትንፋስ ስለሰጠን በነፃ ስለተቀበልን ልባችን እናመሰግናለን። አመስጋኝ ሰዎች እንሆናለን። ሰውነታችን ሪላክስ እያደረገ ነው በጣም። መተንፈስ በጣም ደስ የሚል ነገር ነው። አየር ማስገባት በጣም ደስ የሚል ነገር ነው። ከዚህ በፊት አስተውለነው ላናውቅ እንችላለን። ለመጀመሪያ ጊዜ አየር ወደ ውስጥ ሲገባ የደስታ ስሜት ሲሰማን ፊል እናደርጋለን። ሲያስጨንቁን የነበሩ ሲያሳስቡን የነበሩ ሀሳቦች በዚህ ሰዓት የሉም። እኛና እስትንፋሳችን ብቻ ነን። ለመጨረሻ ጊዜ 3 አየር ቀስ ብለን እናስገባለን በአፍንጫችን፣ እናስወጣለን በአፋችን። አሁንም እናስገባለን፣ እናስገባለን፣ አሁንም እናስወጣለን። አይኖቻችንን ቀስ ብለን እንከፍታለን። አንደኛው አፍንጫችንን በዚህ ጣታችን እንዘጋለን። አየር በከፈትነው አፍንጫችን እናስገባለን። አየር ያስገባንበትን አፍንጫችንን እንደፍነዋለን በዚህኛው ጣታችን። ባላስገባንበት አፍንጫችን ደግሞ አየር እናስወጣለን። አሁን ባወጣንበት አፍንጫችን አየር እናስገባለን፣ መልሰን እናስወጣለን። አሁን እንዘጋዋለን ይሄኛውን። ልክ እንደዚህ አሁን በከፈትነው አፍንጫችን አየር እናስገባለን፣ መልሰን እናስወጣለን። አሁንም እንዘጋዋለን። በዚህ በከፈትነው አፍንጫችን አየር እናስገባለን፣ መልሰን በሱ እናስወጣለን። በተቃራኒ አፍንጫችን አየር እናስገባለን፣ እናስወጣለን። አሁን በከፈትነው አፍንጫችን መልሰን አየር እናስገባለን፣ መልሰን እናስወጣለን። አንድ የመጨረሻ እንደግማለን። አብራችሁን እየሰራችሁ
አንድ የመጨረሻ እንሰራለን። አይኖቻችንን ከፍተን ያለንበትን ኢንቫይሮንመንት እንቃኛለን በማስተዋል እጆቻችንን ያለንበት ክፍሉን የተቀመጥንበትን ክፍል ያለንበትን ቦታ በማስተዋል ለማየት እንሞክራለን። ሰውነታችንን እንመለከታለን። ትከሻችንን ሪላክስ እናደርጋለን። እጆቻችንን ሪላክስ። እጆቻችንን እንደዚህ እናድርግ። በደንብ እንዲያርግ እጃችንን እንደዚህ እናድርግ። አብራችሁኝ ስለነበራችሁ አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰብስክራይብ አድርጋችሁ የተለያዩ የሜዲቴሽን ቴክኒኮችን እንሞክራለን። የማይንድፉልነስ ሜዲቴሽን አለ፣ ቦዲ ስካን ሜዲቴሽን እናደርጋለን፣ ሪላክሴሽን ሜዲቴሽን እናደርጋለን፣ ቪዥዋላይዜሽን እናደርጋለን። የተለያዩ ሜዲቴሽን ቴክኒኮችን ተጠቅመን ፎከሳችንን ትኩረታችንን አሁን ላይ እንሰበስባለን። አይምሯችን የተለያየ ሀሳብ ሜዲቴት እያደረግን ሊያመጣብን ይችላል፣ ጊዜ ያባከንን ሊመስለው ይችላል። ነገር ግን አይምሯችንን ለ10 ደቂቃና ለ15 ደቂቃ በቀን ውስጥ በእኛ ኮንትሮል ለማድረግ የምንሞክረው ቴክኒክ ሜዲቴሽን የዛሬ 1 ዓመት፣ የዛሬ 2 ዓመት፣ የዛሬ 3 ዓመት፣ የዛሬ 3 ወር ሰውነታችን ላይ ማይንዳችን ላይ ካልምነስ ማንነታችን ላይ ቢልድ ለማድረግ ያግዘናል። የተለያዩ የሜዲቴሽን ሀሳቦችን እንዲሁም ስፒሪቹዋል ሆኑ ሀሳቦችን ለማግኘት ሰብስክራይብ አድርጋችሁ የሚኪ ሜዲቴሽን ሴንተር እንዲሁም ፊትነስ ሴንተር አባል መሆን ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ ቸርን ሰንብት። ወዳችኋለሁ።